እንግዲህ እንዲህ ተምብሌናችንን ሰርተን ጨርሰናል። በቀላሉ ከ10 ሬት ማድረግ እንዳይረሳ። ላሳያችሁ። ናውጣ ና። ሰላም ሰላም፣ ታሪኩ እባላለሁ። በዩቱብ ስሜ ደግሞ ልጅ ታሪኩ እባላለሁ። እድሜ 18 ሲሆን 9ኛ ክላስ ተማሪ ነኝ። ዛሬ በቀላሉ ለአዲስ እንደኔ ዩቱብ ጀማሪዎች ተምብሌን አሰራር በቀላሉ በፒክስል ላብ አሳያችኋለሁ። 2 ከለር ብቻ ተጠቅመን ዳይ ወደ ስራ። መጀመሪያ ወደ ፒክስል ላብ አፕሊኬሽን እንገባለን። ከዛን እቺን ዲሌት እናደርጋታለን። ቴክስት የምትለውን 3ቷን ነጠብጣብ በመንካት ወደ ሳይዝ እንገባለን። ወዝቹ ጋር የተሳሳተ ነገር ከዛን 16:9 ብለን እንጽፋለን። ለዩቲዩብ ሲሆን ለቲክቶክ ነው ያስገባሁት። ይሄ ስህተት ነው። እዚች ጋር 19 እዚች ጋር 16 ብለን እናስገባለን። ለዩቲዩብ ተምብሌን ሲሆን እንዴ ነው፣ ቅድሞ የቲክቶክ ነው። ከዛን አሁን ከለር እንመርጣለን። ሱዜ ኦሬንጅ ነው የሚመቸኝ። እስቲ ለአሁኑ ኦሬንጅ፣ ለእናንተም በኦሬንጅ ላሳያችሁ። ከዛም በኋላ ወደ ቴክስት እንሄዳለን። ቴክስት የምትለዋን እንነካታለን። ከዛን እዚች ጋር ወደ መሀል እናመጣታለን። ከዛን እንጽፋለን ማለት ነው። እንጽፈው የቪዲዮአችን ርዕስ የሚሆነውን ተምብሌን የሚሆነው እኔ ለአሁኑ ቪዲዮ ብዬ የጻፍኩ ነኝ። ከዛን በትልቁ እንጽፋለን። እቺ ትንሽ ያምራል ብዬ ስላሰብኩ ነው። እናንተ ታውቃላችሁ። ከዛን እዚች ጋር እናስቀምጣታለን። ከዛም ቦታዋን መሀል ላይ እናደርጋታለን። እቺን ትንሽ ጠበብ፣ ችግር የለውም ቢቀመጥም፣ ያው ትንሽ ውበት ይሰጠዋል በሚለው። ከዛን እዚች ጋር ሳይዟን እንጨምራለን። በቃናል። ቀጥታ ሴንተር እናስይዘዋለን። ከዛም በኋላ አሁንም ወደ ቴክስት እንገባለን። እዚች ጋር ደግሞ እቺን ቴክስት የምትለውን አጥፍተን ኤዲቲንግ ብለን እንጽፋለን። ኤዲቲንግ ብለን ጽፈን እቺንም ትንሽ ጠበብ እናደርግና ወደ ሳይዝ አይደን ጠበብ እናደርጋታለን የተወሰነ ኃይል። ከዛም በኋላ ሴንተር እናስይዘዋለን። ትንሽዬ ወደ ላይ አሪፍ ቦታ ላይ እናስቀምጣታለን። ከዛም በኋላ የሚያምረውን ለፊደሉ የሚያምር ገጽታ እንደምሰጥ ወይም በትላልቅ ወይም በትናንሽ አድርገን ከነዚህ ውስጥ መርጠን ማድረግ እንችላለን። እቺን መርጫታለሁ። የተጻፈችውን ስሞል ሌተር ስለሆነ ለካፒታሉ ደግሞ ካፒታል ሌተር የተጻፈበትን ትላልቁ እንመርጣለን። ወደ ላይ እንመለስና ቺቺቫን እንነካታለን። በቃ አበደ ተምብሌን እየሰራን ነው። በቀላሉ እንዲህ መስራት ይቻላል። ሰውን የሚማርክ
ሻዶ እንሰጠዋለን። ደስ የሚሉ ሻዶዎች አሉት። አሁንም ለታችኛውም ሻዶ እንሰጠዋለን። እንደምታዩት እያማረ እየመጣ ነው። አሁን ሻዶ እንሰጠዋለን። ከዛን አሁን ደግሞ ትልቅ የሚያምርበት ቦታ ላይ አይተን አሁን ደግሞ ፉል ኮርስ ብለን እንጽፋለን። ከፈለጋችሁ ቪዲዮ ፉል ኮርስ እሰራላችኋለሁ። የኤዲቲንግ የታምብሌን አሰራር እና ኮሜንት ላይ ስራልን ባላችሁ ጻፉልኝ። ኮሜንት አይቼ እጽፍላችኋለሁ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ፉል ኮርስ የምትለንን እናስተካክላታለን። እሱን እንመርጣለን። ከዛን ሻዶ እንሰጠዋለን። እዚች ጋር ትንሽ አልተመቸችኝም። አብሮ አይሄዱም። አብሮ የሚሄዱ ማየት አለብን። ከዛን የውስጥ ሻዶ ሰጠነው ያምራል። ስለዚህ የፊደሉን ለርን መቀየር አለብን። በስሞል መጀመሪያ ፊደል ብቻ ካፒታል ስለሆነ በስሞል ስለተጻፈ ወደ ኤዲቲንግ ብለን የጻፍንበትን ሻዶ ፈልገን እሱ እንጽፋለን። አሁን ከኤዲቲንግ ከሚለው ጋር ተመሳስሎልናል። የውስጥ ሻዶዋን እናጠፋታለን። ከዛም በቃ እንደምታዩት እያማረ ነው በአሪፍ ሁኔታ። አሪፍ እየሆነ ነው። እንደምታዩት እያማረች ነው። ትንሽ እናስተካክላታለን። ሴቭ የምትለዋን እንግዲህ እንዲህ ተምብሌናችንን ሰርተን ጨርሰናል። በቀላሉ ከ10 ሬት ማድረግ እንዳይረሳ ላሳያችሁ። ናውጣ ና ስራዬ ከተመቻችሁ ቤቱን ሰብስክራይብ በማድረግ እኔንም አግዙኝ። ቀጣይ በተምብሌን ወይም ደግሞ በቪዲዮ ኤዲቲንግ እንመለሳለሁ። እስከ ሳምንት መልካም ሳምንት።